እስኪ እዩዋቸው እንዴት አባታቸውን እንደሚያምሩ ማለት ነው። ልጃቸውን ታቅፈው በአንድ ሀበሻ ቀሚስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ሩታና አብርሽ እኔ የምላችሁ የልዑል ክርስትና አልፏል አላለፈም? አላየሁትም በነገራችን ላይ እና እንደምታዩቸው ፏድ ምቅ ብለው ትክክለኛ ህይወት ይሄ ነው እንግዲህ። አዩዋቸው እንግዲህ ሄርሜላ ላይ ምን ይብቃሽ? አየሽ የሰው ወርቅ አያደምቅም ምለው እኮ እኔ በምክንያት ነው። በቃ ዋናው ፓርት ላይ ይኸው ከትክክለኛ ሚስቱ ጋር ሆነ ማለት ነው። በዓል ነው ግድ ነው። ከልጅናቱ ጋር ነው የሚሆነው ከሚስቱ ጋር ማለት ነው። እና እንዴት አያምሩም? አበሻ ቀሚሱ ሲያምር አንድ አይነት ከልጃቸው ጋር በስማ እናንተ እንደ ልጅ እኮ የሚያስደስት ነገር የለም። ማርያም ያየ ያውቀዋል። ልጅ ወልዶ ያየ ያውቀዋል። እውነት ለመናገር በዚች ምድር ላይ እንደ ልጅ የሚያስደስት ነገር የለም። ልጅ የፈጣሪ ስጦታ ነው። ግን እኔ እንጃ አላውቅም። በጣም ያምራሉ። ወይኔ እንዴት አባታቸውን እንደሚያምሩ። ሩታዬ እንኳን ደስ አለሽ። እንግዲህ በዛሬው በበዓሉ ቀን ከባልሽ ጋር ከልጅሽ ጋር እንደዚህ ፏ ብትን ብለሽ ስለዋልሽ፣ ያው እንግዲህ ዛሬ ምሽት አዲስ ነገር ጠብቁን በአብርሽ ዩቲዩብ ብለዋል ማለት ነው። ለማንኛውም እንግዲህ ሄርሜላ አሳዘንሽ በምትባሉ ምድር እንደዚህ ወይኔ ስታሳዝኝ፣ ግን አታሳዝንም? አሳዘነችኝ። የሰው ነገር አትውሰዱ፣ በቃ የራሳችሁን ያዙ። ሴቶች የሰው ላይ ያለ ነገር ሙጭጭ የምትሉት ለምንድን ነው ግን? ደግሞ ምንድነው ሰው በቃ የሰው ነገር ያምረናል እኛ ሴቶች እና በጣም 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 ነው የሚያምሩት። ወይኔ እኔ የምላችሁ ክርስትናው ዛሬ ይመስለኛል። ሩታ ከወደደች እኮ ቆየች አይደል እንዴ? እንዲህ 45 ቀን ነው ወንድ ደግሞ የሚነሳው በ40 ቀን ነው እንጂ በ40 ቀን ነው እንጂ የወንድ ልጅ ክርስትና። ወይኔ ሶሪ ይቅርታ፣ የክትባቱን እንትን ብዬ ነው። እና እስካሁን እንዴ በጣም አድጓል እኮ ትልቅ ነው። ሶ የክርስትና ነው የሚመስለው። ብቻ ግን በዓልን ፏ ድምቅ ብለው እንግዲህ እያሳለፉት ነው። ምሽት ጠብቁን ብለዋል ቤተሰብ። መልካም ቆይታ